4 ከ8 ከ1 ይሄው እኩል ምንድነው የምትለው አንተ? ቆይ ምንድነው እኩል 4 ከ8 ከንፋስ? እጅህን እያጠባበቅኩ እኮ ነው አንተ። አታፋፍራ። ኧረ ተው በእናትህ አታፋፍር። ኧረ ዘይታችን አለቀ ይገዛ በእናታችሁ። አንተ ሰላቢ እዚህ ቤት አትምጣ። አንተ ለምንድነው አባት ጠርተህ ቤቱን ጸበል ማታስረጨው? እኔ እኮ ሰለቸኝ የምር። ይጠፋል ግን በጸበል እርግጠኛ ነህ? ታዲያ ምን አቅም አለው? ፈሳም እኮ ነው። ዝም ብለህ አባት አምጣና ድርሳነ ሚካኤል ቤቱ ላይ ድገሙበት። አንተ ቆይ ለእኔ ስታቀሳስረ ራስህ እንደምትጎዳ አታውቅም እንዴ? ችግር የለም እኔ ባልና ሚስት ላፋታ ሳምንት ፊልድ እወጣለሁ። አንተ አስረጨው። ለማንኛውም 4 ከ8 ከንፋስ ነው። አንድ ጣት አያስገባ። ኧረ በጦር እንዳልወጋ ውጣ። ሰላም ናን ለካ ልጄ የለም እኮ ብልቴን ሰለበኝ። ዛሬ በቡዳ የመብላት ትምህርት ጨርሰናል። ማንን ነው የምንበላው? እምነቱ ደካማ የሆነ ሰው። በጣም ጥሩ፣ እጅግ በጣም ጥሩ። ለምን? ያው ፈታ ብሎ ለመኖር። ፈታ ብሎ ለመኖር እጅግ በጣም ጥሩ። አሁን ፕራክቲስ እናደርጋለን። አሁን ከአንቺን ጀምር። ቢዩ ሃይ ጎበዝ፣ ትፊለት። አሁን ትፊለት። አሁን ደግሞ አንተ እንዳስተማርኩ ብላት። ኧረ ተው ሰለሞን፣ ከአቅሜ በላይ። ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ፣ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም። ታዲያ ምንም ብትሆኚ አፈቅርሻለሁ፣ አንቺስ አህያ በሆን ትውጅኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር፣ እያወቅሁ አህያ ምን እንደሚያል ስራ የለም እንደ ቆይ ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ ኃጢአተኛውን አወቅኸው? ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊዳ ላይ መሰለ። እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ኦልሬዲ። በሽተኛ እኮ ነው ሐኪም ቤት የሚሄደው። ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ንስሐ ይግባ፣ ሱሱን ያቁም። ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይህ ሰውዬ ከአይምሮ ያልጠፋል። ምን ሆናችሁ ነው? አረ የሽልጥልጥ አብዶ ሊያሳብደኝ ነው። በእናትህ ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለኝ ሲጀመር በሽተኛ አንድ ሐኪም ቤት የሚሄደው ተነጋግረናል ነበር እኮ። እኔም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነህ? እሺ ቦስ ደንቆሮ አይባልም። ሲኦል እንዳገባ ኧረ በጦር እንዳልወጋ እንዴ ሙዝ በስንት ጊዜ ልንበላ በእናትሽ ግመሻት ያራዳልሽ። ስማ ወልዶ መንፈስ ቅዱስ አሐዱ አምላክ አሜን። ደደብ ልሁን ይሁን የገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበታለሁ አይነት ነገር ሲያስጠላ። አረ ሳክሽ እኔ አሁን አገኝሽ። እሺ ምንም አታመጣም። ባካታ አስፈራራ ወገኛ። እንዴት ዋላችሁ? ማርቲ የት ጠፍተሽ ነው? በእናትሽ ነይ ሙዝ እንብላ። አማን ነው ወይ? የተባረክ ይሁን። በላውን አሁን በላው። እኔ የምልህ 200 ብር አለ እንዴ? ኤቲኤም እምቢ አለኝ። አለኝ። ችግር አለው እንዴ? እዚች ጋር ሳሚና ልስጥሽ። ወይ ሰሌ እራፍራለሁ። ባይሆን አይነን ጨፍንና ልሳም። ይኸው እንጂ ሴጣን ሲፈትን ሴት ይልክባለሽ። አይንዬ ፕራይምሽ ላይ ነበርሻ ዛሬ በበዓሉ። ታዲያ ከዛለ ለሚስትየው በጆሮዋ ስለ እናቱ የሆነ ነገር በይውላታለሁ። ያቺ እናትና ሲጀመር እየፈተፈተች አትለው መሰለህ። አቤት አንተ እንዴት አሰብከው ግን በእናት። ከዛስ እንዴት መጣል? እንቅላቴን ተጠቅሜ ነው። ከዛ በጥፊ ሲያላጋት እናቴ ስም አታንሺ ብሎ እሷ ለቅሶ ልጆች ለቅሶ በለቅሶ ጥሎ ቤቱን ጥሎላት ውልቅ አይል መሰለህ። የምር ጨክኖ በባል ምድር መታት አዞረባት። አይስዌቱ ዩ ማታ ደግሞ አልጋቢ ለይልኝ ጥጓና ሲሲ። አረ ቁንጣን ወገን ገደለኝ። ሰሌለም እንዴ ምን አገባ? ቢኖር ባይኖር ምን ያስከው ደግሞ ትያስ ካልጠላና ዳቦ ልከው እንኳን አደረሳችሁ ብሏል። የት ጋር ላድርገው? ከመቼ ጀምሮ እዛ ጋር አድርገው። ምን ታያችሁ በእናትህ? ተዋ እንደዛ ይባል። አመሰግናለሁ የሚባለው የአርቡንም ቀለል አለል ዱላው ትንሽ ይሰማኝ። ሜንታሊን ጉዳታ ምንድነው? ምጭ ነው ደግሞ በባህላችን ባዶ ሳህን አይመለስም። በረፋት ደግሞ የሌለ ጸባይ አታምጣ። እኔ እኮ ያለ ወትሯቸው ዳቦ ሲልኩ ጠርጥሬ ነበር።
ጠጠር አስበልተው ንጉሥ ይወስዳሉ። ቼክሜት ሳሌ ሲመጣ አሰሮ ለሴጣን በልልኝ። አሁን ካለው ኢትዮጵያ በክፋት ብሼ ነው አሁን ከዓመት የምቀጠቀጠው። ተጨንቃ አታስጨንቀኛ ዲያሪ ዳዲ አትበለኝ። አይን ፈሶ በዳዴ ሄድ። ዲያብሎስ ታሰረ አዳም ነጻ። እንዴት ዋላችሁ? ዛሬ ገቢ የተደረገው ነው አያችሁ። ማስተርፒስ ምን ሆናችሁ ነው? ዲያሪ እንዲህ ተጨንቀው ትቀልዳለህ? ፍቅር ኖርማል ነው ፍቅር። ኧረ ቦሴን ሰው እያባርልኝ በእናት እኔ ስመጣ እንዲህ ነው የሚደብር። ቀፍ እኮ ነው የሚለው። እኔ ሁለታችሁን የምትቀፉኝ አትምጡብኝ። በቃ እውነቱን ነው ደግሞ። በዚህ ጭንቅ ሰዓት አንተ ሙርት ይዛለህ። ህዝብ እየሰገደ ሲያስቀጠቅጠኝ ከሰለሞን አቅም እንኳን እየሰገደ እና ይስገዳ። ምን አገባ አንተ? ዛሬ የሰገደ ሁሉ ነገ የባለ ዋዜማ ጭፈራ ቤታ እንደሚያድረው የዛን ሰዓት ጠብቀህ ማሽር ግንዱን አትለው። አንድ ቀን መታገዝ ያቅታል። አይ ሰላቢ እንደው ታጽናናኛለህ እኮ ማስተርፒስ ነህ እኮ ታውቃለህ። ታዲያ እኔ እንደዚህ ሽልጥልጥ አልቅሻ አላስለቀሰም እኮ። መፍትሄ ነው ይዤ የምመጣው። ይሄ እኮ በርባን ነው በርባን። የመንፈስ ይሳቃል። እንደው ዲያሪ በድጋሚ በርባን እያለኝ በእናትህ ዳዲያ ትበለኝ። አረ ሰላቢ ለዚህኛው መፍትሄ ይፈልግልኝ በእናትህ። እኔ እኮ ይሳቃል ብያ ውጋው በጦር ያው